አንድ በጣም እንትን የሚለኝ ታሪክ አለ ማለት እነሱን ሳስብ የሚቆጨኝ ነገር አለ እንደ አንዳንድ የቁጭት የወለደው ነው ብዬ አግማስን የምናገረው የሆነ ጊዜ ወሎ አካባቢ ላይ ያንበጣ መንጋ ተከስቶ ነው እና በጣም ብዙ ገበሬ አንበጣ ሰብሉን አውድሞበት ነበር ያኔ አግማስን ከመመስረታችን በፊት የሆነ እንደ ግብረ ኃይል ሆነን ሶሻል ሚዲያው ላይ እንሰራ ነበር ቶሎ ሰብል እንዲሰበሰብ ከዛ በኋላ እርዳታ የማሰባሰብ ለተጎዱ ሰዎች ምናምን እንሰራ ነበርና ወለጋ አካባቢ ላይ የሆኑ ሰዎች ደወሉልኝ ድሮ ቤተሰቦቻቸው ከዛ አካባቢ ይሄዱ ግን አሁን ላይ እነሱ ዛው ተወልዶ ያደጉ ሚኖሩ እዛው እና ደወሉልንና ምንድነው ያሉት የሆነ ቀኑ እና በጣም ብዙ ተሳቢ እንትን በቆሎና ማሽላ ጭነን ያን የተጎዳ ማህበረሰብ በሙሉ መመገብ እንችላለን ምንም ችግር የለውም እኛ ጋር በቂ እህል አለ በልተንም ሽጠንም የሚተርፈን በቂ እህል አለ ስለዚህ ከዚህ ወስዳችሁ ያን ማህበረሰብ መታደግ ትችላላችሁ እናንተ የሚጠበቅባችሁ መምጣት ብቻ ነው መኪናውንም እኛ እንፈልጋለን የመኪና ኪራዩንም እኛ እንችላለን ይሄን ያሉት ወለጋ የነበሩ ሰዎች ይሄንን መቼ ላይ መሰለ መስከረም አካባቢ ላይ ይሄ አንበጣ መንጋው ተከስቶ ያንን ስልክ የደወሉልኝ ሰዎች ታሳስ ላይ ተፈናቀሉ ያ አላህ ደውለውልን ንውሰዱ ያሉት ሰዎች ታሳስ ላይ እነሱ ወተራቸው እንደሞላ ተፈናቅለው 15 ኪሎ ስንዴ ዱቄት ምናምን የሚጠብቁ ሰዎች እና ያን ተስፋውን ነው ያጣው እድሜ ልኩን ያካበተው ብዙ ነገሩን ነው ያጣው ሙሉ ቤተሰቡን ያጣለ ስለዚህ እኛም አልተረዳነው ማህበረሰቡን በደንብ የተረዳው አይመስለኝም የሚመለከተው መስሪያ ቤትም የተረዳው አይመስለኝም እና በእኛ ዳታ የሰበሰብነው እስካሁን 300,000 የሚሆን ተፈናቃይ አለ እንደ ሀገር ግን 1.2 ሚሊዮን ተፈናቃይ ሀገር ውስጥ ተፈናቃይ አለ በዚህ ሰዓት አግማስ 100,000 የሚሆኑት ጋር መድረስ ይችላል እስካሁን ስለዚህ ከዛ መካከል ደግሞ በጣም በዛው ግጭት መካከል በአንድ ቀን ጧት ላይ አባቴ የነበራቸው ልጆች እናቴ የነበራቸው ልጆች 11400 የሚሆኑ ልጆች ደግሞ የቲሞች ሆነዋል በአንድ ፀሐይ በአንድ ጀንበር ማለት ነው ቤተሰቦቻቸው ጋር አድረው ጧት አብረው ቁርስ በልተው ረፋድ ላይ ግን የቲም የሆኑ